አይደለም ነግረኝ ነገርና አሁን እያረክ ያለው ነገር ትንሽ ግራ እየገባ እኮ ይኸውልህ አሁን እኔ ለማንኛውም በቃ እኮ ይኸውልህ እኔ ትንሽ የራሴ የሆነ የብቻዬን ጊዜ ማሳለፍ ፈልጋለሁ ስለዚህ ይኸውልህ አንዴ አዳምጠኛ ኖ ቆይ ስማኝ አንተ ይኸውልህ አሁን ለሷ ማድረግ ምንድነው የሚያናድድ ነገር ነው ኖ ለሷ ማድረግ ለኔ እናንተ ማለት ደስታችን ደስታችሁ አይደለም እንዴ እናንተ ማለት ይኸውላችሁ ይኸውልህ ቀድመህ ሐሳባችን የኛን ሐሳብ ብትረዳ እኮ ቆይ ምንድነው ቆይ አንድ ያልገባኝ ጓደኝነት ለምን ነው የሚጠቅመው አንድ ያልገባኝ ሚኪ ግን ምን ለማድረግ እየሞከረ ምን እያረክ ነው እናንተ ምንድነው ቆይ አይደለም ቆይ አታክፊኝም እንዴ አይደለ እንዴ ቴንክ ዩ ብራዘር በጣም በእውነት እንዴት ነው ተመቸሽ ኧረ ቤተሰቦች እንግዲህ በጣም ኤክሳይትድ እየሆነች ነውና ሰላም ቤተሰቦቻችን እንዴት ናችሁ? እኔ አለሁ ፈጣሪ ይመስገን። ይኸው እንግዲህ ዩቲዩብ ላይ ትንሽ ጠፋ ብለን ነበረ ከቤቲ ጋር የተለያየ ፕሮግራሞች የተለያየ አዳዲስ ነገሮች ይዘንላችሁ እንመጣለን ብለን ቃል በገባነው መሰረት በቃላችን አልተገኘንም ጠፍተን ነበር። አሁን ግን ከዚህ በኋላ አሪፍ የሆኑ ቪዲዮዎችን ይዘንላችሁ እንመጣለን። የዛሬው ቪዲዮ ግን በጣም ደስ በሚል ቪዲዮ ነው የመጣውላችሁ ማለት ነው ቤተሰቦቼ። ምንድነው ደስታው ካላችሁኝ ያው ዛሬ ከናንተ ከቤተሰቦቼ ጋር ሆኜ ሰርፕራይዝ እንድናረጋት ፈልጋለሁ ቤቲን ማለት ነው። ለቤቲ በጣም ቆንጆ የሆነ ትልቅ የሆነ ሰርፕራይዝ አዘጋጅቼላታለሁ። ከጓደኞቼ ጋር ሆነን አንድ ላይ ነው ሰርፕራይዝ የምናረጋት። ጓደኞቼ እየመጡ ነው እነ ኪሩቤል ማለት ነው። ከነሱ ጋር ሆነን ሰርፕራይዝ እናረጋታለን። ሰርፕራይዝ የምናረጋት ነገር ደግሞ ለማታውቁት ይሄን የመሰለ እንደምትመለከቱት ይኸውላችሁ ይሄን የመሰለ ወርቅ ሰርፕራይዝ እናረጋታለን ማለት ነው። ለምንድን ነው ሰርፕራይዝ የምታረጋት ለምንድን ነው ወርቅ የምታረግላት ካላችሁኝ ደግሞ ስለ ቤቲ ብዙ ነገር የማታውቁት ነገር አለ ማለት ነው። ስለ ቤቲ አንዳንድ የማታውቁትን ነገር ልንገራችሁ። ቤቲ በስክሪን ላይ ብቻ እንደምታዩት አይደለችም። ከስክሪን ውጪ በጣም መልካም የሆነች ልጅ እና ለሁሉም ሰው መልካም ሰው ናትና ለኔ ደግሞ ሞር በጣም ያረጋችልኝ ነገር ቱ ማች ስለሆነብኝ ነው ይሄ ወርቅ ያንሳታል ብዬ ያሰብኩት። ወርቁ ይገባታል አይገባትም የሚለውን ነገር እናንተም ስታዩ ስነግራችሁ ሞር የምትፈርዱት ነገር ይሆናል ማለት ነው። እኔ ግን ለሷ ይገባታል ብዬ የማስበው ነገር ስለሆነ ይሄን ወርቅ አረግላታለሁ። የማረግላት ምክንያት ደግሞ የዛሬ 4 አመት በፊት ላይ እሷ ላታስታውሰው ትችላለች። እንግዲህ አሁን ስነግራት ሜቢ ልታውቀው ትችላለች። የዛሬ 4 አመት ጥሩ ሁኔታ ላይ አልነበርኩኝም ማለት ነው። እውነቱን ለመናገር ጥሩ ሁኔታ ላይ አልነበርኩም ማለት ወንድ ልጅ ነኝ። ብር ምንም መስራት አልቻልኩም ነበር። ስራ በጣም በቃ ትልቅ የስራ እጥረት ነበርና የዛ ሰዓት ላይ በጣም ተስፋ የቆረጥኩበት ታይም ላይ ነበርኩኝና ከጓደኞቼ ጋራ ለሶስት ሆነን በሊቢያ አርገን ለመውጣት አስበን ነበረ። በሊቢያ አርገን ልንወጣ ከሀገር ለመውጣት አስበን ተነጋገርን እና ወደ ውጪ ወተን እነሱ ነው ጓደኞቼ በሊቢያ እንውጣና ወደ አውሮፓ እንግባና ከዛ ያው አውሮፓ ላይ የተሻለ ነገር ሰርተን እንትን እናርግ ወደ ሀገራችን እንመለሳለን ነበር ሐሳባችን የነበረው ማለት ነው። ከዛም ግን እኔ በነበርኩበት በዛ ሰዓት ላይ በቃ ያለውበት ሁኔታ ጥሩ ስላልነበረ ቀጥታ ወደ መወሰን ነበር የሄድኩትና የዛ ሰዓት አንድ ማማከራት የነበረችው ቤቲ ነበረች። ቤቲን ቀጥታ በቃ ፈልግሻለሁ ብዬ ነበር የጠራዋትና አቻኩዬ ጠርቻት ምንድነው ምን ሆነ ነው ሚኪ ምናምን ስትለኝ በቃ ያው ወንድ ልጅ ነኝ ቤተሰቦቼን መርዳት አለብኝና ያለውበት ሁኔታ ደግሞ አሁን ጥሩ ላይ አይደለውኝምና በሊቢያ ከሀገር ልወጣ ነው ብዬ ነበር የነገርኳትና በጣም በቃ እኔ ቀለል አድርጌ ነበር የነገርኳትና እሷ ግን በጣም በቃ የገረመኝ ነገር ቢኖር ኤክስፔክት ያላረኩትን ነገር ነው ከሷ ያየሁትና በጣም ነው የደነገጠችው ምናምንና እንደዚህ እንደምነግራችሁ አይደለም ራሱ በጣም በቃ ቤተሰቦቼ ሁላ በነግራቸው የሷን ያህል የሚደነግጡ ራሱ አይመስለኝምና በጣም ነው የፈራሁት። እንደዛ ስደነግጥ ሳይ ምናምን ምን ሆነሽ ነው ምናምን ስላት እንዴት በቃ ከሀገር ትወጣለህ እንዴት ማለት ላይክ ሰው በሊቢያ እየወጣ ስንት ሰው እየሞተ እንደሆነ እያወቅ እየሰማ እንዴት አንተ እንደዛ አይነት ነገሮችን ለማድረግ ትዳፈራለህ ነበር ያለችኝና ከዛ ያው በቃ ወንድ ልጅ ነኝ ህይወቴ መቀየር አለበት ቤተሰቤ መቀየር አለብኝ እኔም ደግሞ
ላይፌ መቀየር አለበት ብዬ ነገርኳትና እንደዛ የሚባል ነገር የለም ምናምን ብላ እሷ በዛ ሰዓት ላይ ትንሽዬ እንቅስቃሴ ላይ ነበረች። የድራማዎች ትሰራ ነበረ፣ የማስታወቂያ ስራዎች ላይ ምናምን ትንሽ ትንቀሳቀስ ነበርና ሶ ባለኝ ነገር ሼር እንደራረጋለን ምናምን ብላ በጣም በቃ ማለት አልገባችሁም፣ የምር ነበር የተሰማኝ ማለት ነው እንደዛ ስትለኝና ሶ ባለን ነገር እንረዳዳለን ምናምን ብላኝ ከሱ አልፋ አንድ ያልጠበኩትን ነገር ነው ያደረገችው ማለት ነው። እና ይሄን ነገር በቃ ስነግራችሁ እውነት ለመናገር በጣም በቃ ቱ ማች ሪስፔክት እንዳረጋት ነው ያደረገችኝና ያን ያደረገችልኝ ነገር ምንድነው ብታምኑም ባታምኑም ማለት ነው የእናቷን ወርቅ ነበር የሰጠችኝ ማለት ነው። ሶ የእናቷን ወርቅ ስታረግልኝ ማለት ላይክ የእናቷን ወርቅ በቃ ይሄን ሽጠውና የግልን ቢዝነስ ጀምር ነበር ያለችኝና በቃ በጣም ነው የደነገጥኩት። ማለት ማንም ሰው ሊያረጋው አይችልም እንደዚህ አይነት ነገር ማንም ሰው ያረጋል ብዬ እኔ ኤክስፔክት አላረግም። እና እሷ ያን ነገር ስታረገው ግን በቃ በጣም ነው የገረመኝ ማለት ነው። እና ከዛ እኔ በተአምር አልቀበለሽ ምናምን ብላት በተአምር አለችኝ በቃ እና የምርም በቃ ይሄን ካላረኩለት ይሄዳል ምናምን ብላ እያሰበች ነበርና ሶ ያን ነገር ስታረግልኝ በቃ በጣም ነው የተሰማኝ። ከዛ ግን በቃ በራሴ የምርም ቃል ገባሁኝ። ከዛ በቃ ቆርጬ ለመነሳት ነው ጫፍ ደርሼ ነበር። ከዛ ግን ጓደኞቼን ነገርኳቸው በቃ እኔ ወደ ከናንተ ጋራ መውጣት አልችልም፣ ነገሮችን ለማስተካከል እየሞከርኩኝ ነው እዚህ ያለሁት እና ነገሮች እየተቀየሩ ነው ብዬ ነገርኳቸው። ሶስቱ ጓደኞቼ ያው ወደ ሊቢያ ሄዱ ማለት ነውና ከዛ ግን እሷ ያኔ በሰጠችኝ ወርቅ ተጠቅሜ የግል ቢዝነሶችን ጀምሬ ነበረ። ሶ ያን ነገር ጀምሬ እግዚአብሔር ይመስገን በጣም በቃ ጥሩ ነገር ላይ ሆንኩኝና እንዳጋጣሚ ሆኖ ተሳካልኝ የተሻለ ነገርና ከዛም አልፎ መኪናም ገዛውኝና ሶ አሁን ያ ነገር ካለፈ ኦልሞስት አሁን 4 አመት ሆኖታልና አሁን የራሴ መኪና ገዛው፣ ቤት ለመግዛት እንቅስቃሴ ላይ ነው ያለሁትና እሷ ያን ነገር ሪስክ ባትወስድልኝ ኖሮ እኔ ዛሬ እዚህ ጋር አልደርስም ብዬ ነበር የማስበውና በጣም የሚያሳዝነውን ደግሞ አንድ ያልነገርኳችሁ ሶስቱ ጓደኞቼ አሁን ላይ በህይወት የሉም። ያኔ በሊቢያ በኩል ሲሄዱ አጉል ሆኖ ቀርተዋልና የሊቢያ በረሃ ላይ ነው የቀሩትና ሶ እኔም የነሱ እጣ ነበር የሚደርሰኝ ብዬ ነው የማስበውና ሶ ዛሬ ለሷ ይሄ ወርቅ ያንሳታል ብዬ ያሰብኩትም ለዛ ነው። ከዛ በላይ ባረግላት በጣም ደስ ይለኛል፣ ከዛ በላይ ቢሆንላት ብዬ አስባለሁና አሁን ላይ ባለንበት ከረንትሊ ባለንበት ሁኔታ ለሷ ይሄ ይገባታል ብዬ አስባለሁ እውነት ለመናገርና ቤተሰቦች እኔ አሁን ከነገርኳችሁ ነገር ውስጥም ይሄ ወርቅ አያንስባትም ብላችሁ እናንተ ታስባላችሁ ወይ? ስለዚህ ዛሬ ከጓደኞቼ ጋር ሆነን እዚህ ቦታ ላይ ቀጥሬያታለሁ ማለት ነው። ይሄን ወርቅ አረግላታለሁ። እንግዲህ የሷን ሪአክሽን ምን ይመስላል የሚለውን አሳያችኋለሁ ማለት ነው። ከናንተ እንግዲህ ቤተሰቦቼ ጋር ሆነን አብረን ሰርፕራይዝ እናረጋታለን ማለት ነው። ይሄን ቻናል ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ሶ ቤተሰቦቼ እሷ እስክትመጣ ድረስ እንግዲህ ጓደኞቼን ቀድሜ ቀጥሬያቸዋለሁ። እነሱ እየመጡ ነው፣ እነ ኪሩቤል ምናምን እየመጡ ነውና አንድ ላይ ሆነን ነው ሰርፕራይዝ የምናረጋት ብዬ አስቤያለሁ። በነገራችን ላይ ጓደኞቼ ራሱ ሰርፕራይዝ እንደማረጋት እነሱም አያውቁምና ማለት ወርቅ እንደማረግላት እነሱም አያውቁም። ዳይሬክት ሰርፕራይዝ ላረጋት ነው ብዬ ነው የጠራዋቸውና አንድ ላይ ሆነን እስቲ የሚሆነውን ነገር አብረን የምናየው ይሆናል። የትም እንዳትሄዱ ጠብቁኝ። ይመቻችሁ። እሺ ቤተሰቦቼ እንግዲህ አሁን ቤቲ ሰርፕራይዝ ማረግባት ቦታ ላይ ጓደኞቼን ጠርቻቸዋለሁ። እሷንም ቤቲንም ይዘዋት አብረው እየመጡ ነው ማለት ነው። ፊት ለፊት እያዩዋቸው ነው፣ ደርሰዋል ማለት ነው። ሶ ያለውን ነገር በደንብ አሳያቸዋለሁ። አይ ቲንክ ቤቲ ሰርፕራይዝ ትሆናለች በዚህ ነገር ብዬ ደስ ይላታል ብዬ አስባለሁ። ይሄን ነገር እስቲ ያለውን ነገር አብረን እናያለን። ይመቻችሁ። አብራችሁ ማሂሻዬ ደህና ነሽ ልኝ አለ ቤትሻ አለሽልኝ አለ ማን ፒስ ነው እንዴት ነው እንዴት ናችሁ? አማን እንዴት ነው ሁሉ ፒስ? አዋከብኳቸው። አይኑ ለአንድ ሰው በጣም ትልቅ የሆነ ሰርፕራይዝ ላረግ ነው። ዛሬ በጣም ከበድ ያለ ሰርፕራይዝ ነው ያለኝ። ያው ለሷ ያንሳታል ብዬ ነው ማስበው ሆነስሊ አይደለም አጋጣሚ ሆኖ አይደለም። ዛሬ ያሰብኩት በጣም ትልቁ ሰርፕራይዝ ዛሬ ያሰብኩላት አይደለም። ዛሬ ትልቅ ሰርፕራይዝ ያለኝ
እኩል በቃ አንተም ካልሆነ ያው ያኔ ነው ማለት ነው ገብቷል አይስ ይናገር እሺ ለማንኛውም በጣም ሰስፔንስ ያደርጋል ቤተሰቦቼ ቀድሜ ነግሬያቸዋለሁ ለማን ሰርፕራይዝ ያደርጋለሁ የጋራ ሰርፕራይዝ ያው ሁላችንም ይገባታል ብለን እናስባለን ብዬ ስለማስብ ዛሬ ሰርፕራይዝ ማረጋት በጣም ሪስፔክት ለማረጋት በጣም እውነት ከልቤ ለምወዳት ለቤቲ ነው ለቤቲ ነው ዛሬ በጣም ጥሩ ጥያቄ ዛሬ ምንም በማስመልከት መሰላችሁ ሁላችሁም ላታውቁ ትችላላችሁ የዛሬ 4 አመት በፊት ላይ ከቤቲ ጋራ አንድ ነገር አርጋልኝ ነበርና ያረገችልኝ ነገር ምንድነው በስደት ወደ ውጪ ልወጣ ነበር ከአገር ለመውጣት አስቤ ነበርና ጓደኞቼ ታስታውሻለሽ ባይ ዘ ዌይ ጋይስ ላታስታውሱ ትችላለች ግን 4 አመት ሆኖታል በጣም በቃ ማለት ያን ያህል ጊዜ በጣም ፊል አደረገው ነበር ለሷ መቼ ነው ያን ነገር ውለታዋን መከፍለው ብዬ በጣም አስብ ነበርና ቤቲ ዛሬ ላንቺ ያሰብኩት ሰርፕራይዝ እንግዲህ እስቲ ሁላችሁ ምንድነው አጓጓን እኮ በጣም እሺ እንዴት ብዬ እንደምነግራት አላውቅም እሺ ቤተሰቦች እስቲ እያጨበጨባችሁ በጭብጨባ እና አይንሽን ብትጨፍኝ ደስ ይለኛል ቤቻ አይንሽን እስቲ ብትጨፍኝልን ደስ ይለኛል አረ አይንሽን ጨፍነሽ ሰርፕራይዝ አይደል ሰርፕራይዝ እኮ አይን ተጨፍነዋል አጓጓን እኮ ልባችን እኮ እሺ ይቅርታ እንግዲህ ይኸው ላረግላት ያሰብኩት ያዝላስከሽ አረ እንትን እንዳታወሩ አረ አታወራቀኝ አርገው እስቲ እጅሽን እስቲ አይንሽን እንዳትገልጪ አይን መግለጥ አይቻልም እንግዲህ ተወደዋለች ብዬ ነው ማስበውና እስቲ እንግዲህ አሁን ቤትሻዬ መግለጥ ትችያለሽ ማለት ነው እየፈራው ነው በቃ ማን ይቻም ይሻራል እስቲ አረባ ያበደ ነው በቃ ነው በጌታ ላንቺ ነው ቤትሻዬ ይሄ ላንቺ ገባኝ ስለ በጣም ትልቅ ነገር ነው ደስ አላለሽ አረ በኢየሱስ ስም የምር ባይ ዘ ዌይ በጣም በቃ ላንቺ ይሄ ወርቅ ሲያንስሽ ነው ብዬ የማስበው ነገር ነው ቤትሻዬና በጣም ደስ ብሎኝ ነው ይሄን ነገር ማረግልሽ እና ዋው አታክፊኝም እንዴ አረ የማይገባዋል አይደለ እንዴ ቴንክ ዩ ብራዘር በጣም በእውነት እንዴት ነው ተመቸሽ አረ ቤተሰቦች እንግዲህ በጣም ኤክሳይትድ እየሆነች ነውና ማይክሮፎን ወደዚህ አምጪ እና እንዴት ነው ደስ አላለሽ ያምራል በጣም ነው እውነት ማረኝ እስኪ አይ ቆይ እሷ ምን ተሰማሽ እኔ በጌታ ስም እኔ ምንም ቃል የለኝም በእውነት ጌታ ማለት ጭራሽ አልጠበቅኩትም እና እንዴት ነው ግን እኔ አሁን ምን ብዬ ነበር መሰለሽ ከዚህ በፊት እኔ በጣም ለ4 አመት ያህል ይሄን ነገር ላረግልሽ በጣም ብዙ ነገር ሞክሬ ነበርና ነገሮች አልመቻች ይያሉኝ ነበር ዛሬ ነገ አረግልሻለሁ እያልኩኝ ነበርና ከዚህ በላይ ይገባሻል ብዬ ነው ቤትሻዬ የማስበውና አሁን የሆነበት ሞመንት በጓደኞቼ ፊት አንድ ላይ ሆነን ያው እንደምንተዋወቀው በጣም ክሎዝድ የሆነ ፍሬንዶች ነንና አሁን ያለንበት ቲም ላይ በእነሱ ፊት ላርግልሽና ላንቺ ይሄን ያህል ያንስሻል ብዬ ነው ማስበውና ከዚህ በላይ ባረግልሽ በጣም ነው ደስ የሚለኝ ይቅርታ ግን እኔ ምንድነው መሰለኝ ይቅርታ ግን እኔ አሁን ትንሽ ግራ ገባኝ ማለት ምንድነው ግራ ይገባ ወርቅ የሚያህል ነገር ለማሂ ቢሆን እሺ ጀስት ካላችሁም ቅርርብነት አንፃር ምናምን ሊሆን ይችላል ብዬ አስባለሁ አሁን እሷ ለሷ ወርቅ መግዛት ግን አስፈላጊ ነው ሚኪ በደንብ አስበበት ነው ያደረከው ከሁላችሁም ጋራ ፍሬንዶች ነን አይደል ሁላችንም
እሱማ ፍሬንድ ነን እኮ አሳየህን እኮ እንደዛ መሆናችን እኮ ማለት ስለዘነቀላለን ግራ ገባኝ ጌታን ቤተሰቦች በዚህ አጋጣሚ እኔ የምር አላቅም ነበር ይሄንን አሁን እኔ መጀመሪያ እንደ ጓደኛ ብታወራኝ አሁን እኔ ሲጀመር ሩቅ የሆንኩም መሰለኝ ስለ ይሄን የሚያህል ነገር ገዝተህ ለሷ እስክሰጥ ድረስ ምንም አልነገርከኝም እኮ ማለት አይገባትም ይሄ ነገር ለሷ አይገባትም ብለህ ታስባለህ ኖ ይገባታል አይገባትም አይደለም እሺ ምንድነው አንተ ማድረግ የለብህም ነው እንጂ ወርቅ አይደለም ከዛም በላይ ዳይመንድም ለምን እኔ ቤቲ ይገባታል ግን አንተ ለምንድነው ለሷ መስጠት የፈለከው የሚለው ነገር ነው ትንሽ ግራ ይገባኝ ማይ ምንድነው እስኪ ሐሳብሽን ስጭ ቤተሰቦች ፊት ሊሂድ እቸኩላለሁ ማይ ደበረሽ እንዳንቺ አይደለም ቆይ እንዴ ደስታችሁን ካፈላችሁ እንጂ እናንተ ምን እሺ እኮ አሁን ይኸውልህ ቆይ አይደለም ማይ ይኸውልሽ ቀይ ደስ አላለሽም አሁን ባረኩት ነገር ደስ አላለሽም አንቺ እንዴ ምን ማለት ነው ደስ አላለሽ እኮ ማለት እኮ ስልሽ አሁን ይሄን ደስታችንን የሁላችንም ደስታ ነው ብዬ ነው የማስበውና ያው ለሷ እኛ እኮ ነገርኩህ እኮ ለሷ በመደረጉ ችግር የለብንም ጓደኛሞች ነን የኔ ጓደኛ ነች የማሂም ጓደኛ ነች ግን ሚኪ የሆነ ነገር ሌላ ነገር ነው እንዴ ያሰብከው ነገር ግልጽ አድርገህ ወይ ንገረን 4 አመት በፊት ወርቅ ይሰጣጡ ነበር እሷም ሰጥቷለች እሱም እየሰጣት ነው አሁን እኮ የዛል ቆይተዋል እየተሰጣጡ ምናምን እኮ ይኸውልሽ አሁን እኮ ማሂ ያልተረዳሽው ነገር ምንድነው የዛሬ 4 አመት በፊት ላይ እኔ ጥሩ ሁኔታ ላይ አልነበርኩኝም ነው ገብቶሻል ጥሩ ማለት ወንድ ልጅ ነኝ ምናምን ብር ያስፈልገኝ ነበር በዛ ሰዓት ላይ ማንንም ሰው አልደረሰልኝም የደረሰችልኝ አንድ የመጣችው ቤቲ ነበረችና ለሷ ይሄ ነገር ይገባታል ብዬ ስላሰብኩ ነው ያረኩላት እንጂ እኔ እንደዚህ አይነት ማለት እንደዚህ አይነት ሪአክሽን ይኖራቸዋል ብዬ እውነት ለመናገር አልጠበቅኩኝም ከናንተ እኔ ሶሪ ይቅርታ እውነት ጀመረ እዚህ እንትን ላይ መግባትም አልፈልግም አይደለም ይኸውልህ ኪሩቤል አይደለም እውነት ለመናገር አሁን ያደረከው ነገር ቢያንስ አትሊስት ቀደም ብለህ ልትነግረኝ ይገባ ነበር ለምንድን ነው አሁን አታልቅሽ አንቺ ለምን እንደው የምታለቅሽው እኮ ሲጀመር እናንተ ለምን እንደዚህ ተናገሯታላ የሚገናኝ ጉዳይ አይደለም እኮ ቤቲ አትንካቶ ነው ምን ለማድረግ እየሞከርክ ነው ሚኪ ግራ ገባኝ አይ የምትነግረኝ ነገርና አሁን እያረክ ያለው ነገር ትንሽ ግራ እየገባኝ እኮ ይኸውልህ አሁን እኔ ወርቅ ተሰጣት እኮ በቃ እኮ ይኸውልህ አሁን እኔ ትንሽ የራሴ የሆነ የብቻዬን ጊዜ ማሳለፍ ፈልጋለሁ ስለዚህ ይኸውልህ አንዴ አዳምጠኛ ኖ ቆይ ስማኝ አንተ ይኸውልህ አሁን ለሷ ማድረግ ምንድነው የሚያናድድ ነገር ነው ኖ ለሷ ማድረግ ለኔ እናንተ ማለት ደስታችሁ አይደለም እንዴ እናንተ ማለት ይኸውላችሁ ይኸውልህ ቀድማ ሐሳባችን የኛን ሐሳብ ብትረዳ እኮ ቆይ ምንድነው ቆይ አንድ ያልገባኝ እኮ ጓደኝነት ለምን ነው የሚጠቅመው አንድ ያልገባኝ ሚኪ ግን ምን ለማድረግ እየሞከርክ ምን እያረክ ነው እናንተ ምንድነው ለማጣላት ነው ቆይ አይደለም ቆይ ሰርፕራይዙን አናበላሽው ሌላ ጊዜ በሰፊው እናወራለን እኮ ይኸውልህ አሁን እንኳን ደስ አላችሁ ኖ በቃ እንኳን ደስ አላችሁ ምንድነው ቆይ አንተ ነገር አይሆንም አንተ አይደለም ቆይ እናወራና ኖ ኪሩቤል አንተ ኪሩቤል ምን ሆኖ ምንድነው ምን አጠፋውኝ እንዴ ነኝ አጥፍቻለሁ እንዴ ለምንድነው ደስ አላላችሁ ምናምን እያልኩኛን ከቤት ኖ ደስ አላላችሁም ሳይ ኖ እኔ ለማጣላት እኮ አልሞከርኩኝም እኔ ያልኩት ጓደኞችን ምናምን እንዴ ወርቅ የሚያክል ነገር ልትነግረን አይገባም ነበር እኮ እኮ አንድ ላይ ሰርፕራይዝ እናድርግ እኮ ነው ያልኩት አይደል እንዴ እኔ እንዴ ቆይ ኖ እኔ አሁን ለሷ ማድረግ ጥፋት ነው እንዴ ጥፋቱን አግኝተዋል አንተ እኔ አላገኘሁትም እኔ ደስ በቃ ሰርፕራይዝ ነው አይደል እንዴ ታዲያ ምን አሁን ምን የሚያስከፋ ነገር ነው እንዴ ማለት አይደለም አትሊስት መጀመሪያ ብትነግረን የነሱ ነገር አብረን ብናረጋው ሌላ ጊዜ እኮ አሁንም እኮ አብረን እኮ ነው ያደረግነው እኮ አይደል እንዴ አሁን ነው ሰርፕራይዝ ደግሞ ማለት ወርቅ የሚሰጠው እኮ በጣም ማለት እኔ አላውቅም ብቻ ግን ለምንድን ነው ወርቅ ለመስጠት የፈለከው ወርቅ በጣም ልዩ ቦታ ላለ ሰው ምናምን ነው የሚሰጠውና እኮ ፕሩቭ አይደለም እሱ ነገር ለኔ ወርቅ አይገባኝም ወይ ምንድን ነው ማለት በጣም ላዳምጣችሁ ቆይ እናንተ ሌላ ነገር አላችሁ ምን ማለት ነው ምን አይነት ጥያቄ ነው እንደዛ አይነት ሐሳብ ውስጥ እሷ መግባት የለባትም አሁን እኔ ስረዳው ማለት ነው ግን እነሱ ሰርፕራይዝ ነው ብሎ ነው ይጠራን እኔ ሚኪ ይሄን ነገር ሌላ ጊዜ አንጫወተው ማሂ እኔ ይሄን ነገር ሚኪ ላንቺ ቢያረግ በጣም ደስተኛ ነው የምሆነው የምር ከልቤ ምንም አይነት ስሜት አይሰማኝም ይሆን ነገር አላችሁ ምናምን ሰው ጓደኝነቱን የሚገልጽበት የራሱ የሆነ አገላለጽ ነው። የኛ ጓደኛ አልገባኝም። ምን ይዘው አሁን
ሁላችንም እኮ እኔ ልጅ እንድንካፈለው ነው የጠራን በቃ እኔ እኮ ይኸውልሽ ለማንም እኮ ወርቅ ሰጠኝ እኮ አላልኩኝም እኮ ማሂ እኔ አሁን ሁላችሁም ለኔ ጓደኞቼ ናችሁ እና ምናምን አይደል አረ ምንም ደስ አለ ማለት አይደለም እኮ እኛ እኮ አሁን ይሄንን ንትርኩ ሌላ ጊዜ ብናደርገው አሁን ሰርፕራይዝ ነው ሰርፕራይዝ አረጋት ነገረና አንድ ያለውን ነገር ደስታቸውን ተካፍለን ምናምን ሌላ ጊዜ አናወራውም ግርግሩ እንደዚህ እንትን የምንለው ሲጀመር ግልጽ አይደለም በዛ ላይ ደግሞ ላይ በጣም ብዙ ብር ነው የሚያወጣው ውፍረቱ ራሱ ያስታውቃል ብቻ በቃ እኔም ልጅ ማሂ ምንድነው አንዴ እኔ እኮ ምንድነው እየሆነ ያለው ናችሁ ነው ዛሬ ሰዎቹ ምንድነው እያረጋችሁ ያላችሁት ናችሁ ነው ማሂ ምን ሆነሽ ነው ቆይ አይደለም ቆይ ስሚኝ ማሂ ማሂ ቆይ ምንድነው ያናደደሽ አንቺ ኖ ወይ እኔ ወርቅ ማድረግ ይለሱ አይገባትም እኔ እንድትጣሉ አይደለም ግን አይገባትም እንዴ ያዝናለሁ በጣም እንደፈለግሽ ደስ አላለኝም እንዴ ምንድነው እየሆነ ያለው አይ ዶንት ኖ ማን እኔ ግን ደስ ብሎኛል በበኩሌ ለማንኛውም ኮንግራ እንኳን ደስ ያለሽ እኔ ከተፈጠረው እኔ አልገባኝም የነሱ ሪአክሽን ምን እንደሆነ ምንድነው እየተፈጠረ አንቺ ግን ምንም አጣጣሽ አረ በስማ በጣም ቆይ ደግሞ ለነሱም እኮ መናገር ነበረብን እውነት ከነሱ ጭራሽ ይሄን አልጠብቅም በእውነት አይደለማ መናገር ነበረብን አሁን ይሄን ያለ እንዴት ነው የሆነ ነገር መናገር ነው ከታርገው አይ ሰርፕራይዝ ግን ያው ከታርገው በቃ አንቻታልክሽ ኢስ ፋይን በዋና ግን ሚኪ እናገራለሁ በእግዚአብሔር እንዳይለቀቅሽ አረ ታዩ ከታርገው ችግር የለውም ግን እንዳይለቀቅሽ በጌታ እንደዚህ አይነት ነገር በጣም ማለት ይሄን ያህል ፍሬንድሺፓችን ይሄን ያህል እንደዚህ ከሆነ በጣም በቃ በጣም ነው የሚያናድደው ማለት ምንድነው ሌላ እኔ የማላውቀው ነገር አለ እንደዚህ ቲም ውስጥ እየተፈጠረ ያለ ነገር እኔ የማላውቀው ነገር ካለ አላውቅም እንጂ እኔ እኔ አልገባኝም ዛሬ ግን እኔ ኖርማል ነው እንደመጣን ነው ማለት በጌታ አቋርጠው እንደዚህ ሆኛ አትቅረጸኝ እሺ በጌታ እንዳይቀር ይኸውልህ እኔ አሁን ይኸውልህ አይ አይደለም እኔ ሄጄ ላረጋጋቸው እነሱንም አንዳንድ ነገሮች ብያቸው በቃ እነሱንም ማረጋግቻቸው ይዣቸው እመጣለሁ እናንተ በቃ አንተም እሷን አረጋጋትና እንገናኝ እኮ እኔ ምን ሀፕን እያደረገ እንደሆነ ምንም አልገባኝም እኔ ገባ በቃ ሄጄ እኔ ምዛ አንተ የምታውቀው ነገር አለ ከዚህ በፊት የምታውቀው ነገር አለ አንተ እኔ ደስ ብሎኛል አልኩ እኮ ገባኝ ግን እነሱ ያረጉ ነገር የለም እኮ አሁን እኔም እኮ ግራ ገብቶኛል እኮ ሄጄ በቃ እነሱን ላረጋግጥና ምን ሆኖ እንደሆነ ላናግራቸው ምናምን ከዛ መጥቼ ከእናንተ ጋር እናወራለን አንተ እሷን አረጋጋት አንቺ በቃ ትጨናነቂ እሺ ሪላክስ አድርጊ መጣው ነው እንቺ በቃ እሺ ቤተሰቦች እንግዲህ አላቅም እኔ በጣም በቃ ደስ የሚል ቀን ነው ብዬ እያሰብኩ ነበር ምን ሀፕን እንዳረገ ምንም ነገር እየገባኝ አይደለም ሶ ቤትሻይ እኔ በጣም በእውነት በእንደዚህ አይነት መንገድ አይደለም ሰርፕራይዝ አድርግሻለሁ ብዬ እያሰብኩኝ የነበረውና እውነት ለመናገር በጣም ይቅርታ ላንቺ በእንደዚህ አይነት መንገድ አልነበረም ያሰብኩትና እውነት ከልቤ ነው ይቅርታ የምጠይቅሽና ይሄው በቤተሰቦች ፊት ነው ይቅርታ እየጠየቅኳት ያለሁት ቤተሰቦች እንግዲህ ለሷ በዚህ መንገድ ይሆናል ብዬ ኤክስፔክት አላረኩኝም ምን እንደተፈጠረ በእነሱ መሀል ላይ ያለውን ነገር ምንም ነገር አላውቅምና እውነት ለመናገር ምንም ማውቀው ነገር የለምና አሁንም በድጋሚ ያው ከልቤ ይቅርታ ማለት ነው የምፈልገውና ሶ ስለ ሀብሉ ግን በጣም በቃ ይገባሻል ብዬ ስላሰብኩኝ በእንደዚህ አይነት መንገድ ባይሆንም ይገባሻል ብዬ ስላሰብኩ በጣም ደስ ብሎኛል እውነት ከልቤ ነው ማከብርሽ የምር በጣም ነው የምወድሽ ተቆምቻ ማልበልሽ እሺ ቤተሰቦች እንግዲህ ሰርፕራይዙ እንዳሰብኩት አልሆነልኝም ማለት ነው በጣም ነው ያዘንኩት እውነት በጓደኞቼ እንደዚህ ይሆናሉ ማለት እንደዚህ አይነት ሪአክት ያደርጉብኛል ብዬ በምንም ተአምር አላሰብኩም ነበርና ቤትሻን እንደዚህ ያስከፋታል ብዬ በተአምር አልጠበቅኩኝም ሶ ችግር የለውም የሆነ ሆኗል ወደፊት ላይ ምን እንደሚፈጠር እንግዲህ አብረን የምናየው ይሆናል ማለት ነው ከዚህ በኋላ ግን አላቅም የነሱ ጓደኝነታችን እንደዚህ ከሆነ ቁጭ ብለን ብናወራበት እውነት የምር ደስ ይለኛል ቤትሻይ እኔ ከነሱ ጋር ያለውን ነገር ተጣልታችሁ ከነበረ እኔ ማላቀው ነገር ካለ ብትነግሪኝ ደስ ይለኝ ነበር እኔ ምንም ማቀው ነገር የለም አልተጣላችሁ ወልክልኝ መጣና አብረን እስከምንመጣ እዚህ እስከምንደርስ ድረስ በጣም ሰላም ነበር እንደዛሬው ነበር እኔ እንጃ ለኔ የጓደኝነት ትርጉሙ በአንዱ ደስታ ሌላኛው ሰው መደሰት እንደሆነ ነበር እስከዛሬ ማቀው እኔ ብቻ ይሄ ምንም ነገር ማለት አልችልም በቃ እኔ ድንገት ይሄ ቅጽበታዊ ነገር የለም ድንገት በጣም እየተደሰትኩ ነበር በማላቀው ሁኔታ ደግሞ ድንገት ሌላ ነገር ተፈጠረ ቤተሰቦች እንግዲህ እንዳያችሁት ነው ሶ የሚፈጠረውን ነገር ከዚህ በኋላ ያለውን ነገር
እየተከታተልኩኝ ራሴ አሳውቃችኋለሁ ማለት ነው። በቀጣይ ቪዲዮ ላይ መጣላችኋለሁ። እወዳችኋለሁ። ሰላም